በቤታትና ጌቶች ጤና ይስጥልኝ። ዛሬ ስለ 9ኛ ክፍል የኢኮኖሚክስ መማሪያ መጽሐፍን በተመለከተ አንድ ጉዳይ ላወጋችሁ ነው እና እዚህ መጽሐፍ ላይ እንደው አላስችላለኝ አንድ ስህተት አይቼ ነው። ብዙ ስህተት ነው ለማለት አይደለም፣ ሙሉ ቴክስቱ ደህና ነው። መጀመሪያ ግን ሲገለጥ introduction to the book ይልና any economy is composed of household, firm and government ይላል። ማናቸውም ኢኮኖሚ ምን ይዟል? የግል ባለሀብት፣ ፈርምን፣ ሸማች አባወራን እና መንግስትን ይዟል የሚለው ሶስት ነው የሚለው። ግን በመሰረቱ እኛም የተማርነው ዓለሙም የሚያውቀው በማናቸውም ሀገር ውስጥ ያለ ኢኮኖሚ አራት አክተሮች ኤጀንትስ፣ ኢኮኖሚክ ኤጀንትስ ነው ያሉት። ይሄኛው መጽሐፍ ግን ኢንተርናሽናል ሴክተር የሚለውን ዘሎታል። ሶስቱን ብቻ ነው የጻፈው። ሃውስሆልድ፣ ፈርም እና ጋቨርንመንት። ኢንተርናሽናል ሴክተር የሚል መጽሐፍ መካተት ነበረበት። ኢንተርናሽናል ሴክተር ከሌለ እኮ የውጭ ምንዛሪ ማግኘት ያስቸግራል። ከገንዘብ በሀገር ውስጥ ከአበበች ኪስ ወደ በቀለች ኪስ በማዘዋወር በሎካል ማርኬት የትም አይደረስም። የካፒታል አኪሙሌሽን አይፈጠርም። ሚስተር ኤክስ ከሚባል ኬንያዊ ወይም እንግሊዛዊ ዶላርና ፓውንድ ማርከር ወደ ሀገር ውስጥ የምታስገባበት ስልተ ምርት ያስፈልጋል። እና ያንን እንዴት ብለህ ታስተምራለህ? ኢንተርናሽናል ሴክተር የኢኮኖሚ ኤጀንት ነው። ማናቸውም ኢኮኖሚ ኢንተርናሽናል ሴክተርን ይይዛል ብለህ ሳታካትት ስለ ካፒታል አኩሙሌሽን ማውራታችንም ስለተሟላ የአንድ ሀገር ኢኮኖሚ አክሽንስ ክዋኔና ፍጻሜ ማውራት አይቻልም። እና እንደውቺ ነገር እንድትስተካከል ነው። በመሰረቱ ትምህርት ሚኒስቴር አካባቢ የኢኮኖሚክስ ካሪኩለም ዲፓርትመንት አካባቢ ያሉ ሰዎችን አናግሬያለሁ፣ ሀሳቡን ሰጥቻለሁ። አመት ያልፈኛል፣ ግን የግድ ለመናገር ተገድጃለሁ። የ9ኛ ክፍል ኢኮኖሚክስ ቴክስት ቡክ ያዘጋጁት የሐዋሳ ዩኒቨርሲቲ ኢኮኖሚክስ መምህራን መሆናቸውን ሰምቻለሁና እናንተ ኢኮኖሚክስ መምህራን ሆይ ስህተት እንዴት ትሰራላችሁ? ለወጣቱ ይህንን አሟልቶ እንዲማረው ብታረጉ ግን ጥሩ ነው። ቢያንስ መጽሐፉ እንደገና ይታተም ባልልም ስህተት አለውና ኢንተርናሽናል ሴክተርን አስገቡበት ተብሎ መነገር እንዳለበት ይሰማኛል። ተማከሩበት። ወላጆችም እዩት፣ መጽሐፉን ጋብዛቸዋለሁ። ይሁን ፎሎ አድርጉ።